እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በደህናና በሰላም በጤና መጣችሁ። ይሄኛው ቪዲዮ የዩቲዩብ ሁለተኛ ቪዲዮ ነው ማለት ነው። ያለፈው ሳምንት ከሁለት ሳምንት በፊት ይህን ቤት የማስዋብ ብሎግ ተብሎ ሚኒ ብሎግ ሰርቼ ነበረ። እሱን እዩት ማለት ነው። ይሄኛው ሁለተኛ ቪዲዮ ነው። ራሴን የማስተዋወቅና እድል ማነች የሚለውን ነገር እነግራችኋለሁ ማለት ነው። በትንሹም ቢሆን ለመታወቅ ያህል ነው። ይህን ቪዲዮ ከመጀመሪያ በፊት ይህ ቪዲዮ መጀመር የምትፈልጉ ሰዎች ጋር ይሄ ቪዲዮ ከደረሰ ኮሜንት ላይ ሊንካችሁን አስቀምጡልኝ፣ ወይም ደግሞ የዩቲዩብ ቻናላችሁን አስቀምጡልኝ። እርስ በርስ ሰፖርት እየተደራረግን እንቀጥላለን ሁላችንም ማለት ነው። እና ወደ ዛሬው ቪዲዮ ስንገባ ራስን የማስተዋወቅ እንበለው በትንሹ እርሱ ማለት ነው። ወደ ራሳችን ማስተዋወቅ ስንገባ እሺ፣ ስሜ ድለት ይባላል። የ2015 የ12ኛ ክፍል ተፈታኝ ነበርኩኝ። በትንሹ ስነግራችሁ ማለት ነው። እና እንዳጋጣሚ ነው ውጤት አልመጣልኝም ነበር ነው ያው ቤቱ መሆን የምፈልገው ሶፍትዌር ኢንጂነሪንግ ወይ ደግሞ ኮምፒውተር ሳይንስ መማር ምናምን ነገር ነበር የምፈልገው። ናሽናል ተማሪ ነበርኩኝ። እዚህ ስንመጣ የናሽናል ተማሪ በዲፕሎማ ስንጠይቅ ነርሲንግ ብቻ ነው ያለው። እኔ ደግሞ ጤና ውስጥ መግባት አልፈልግም ነበረ ጭራሽ። ማለት ጤና ውስጥ መግባት ምንም ኢንተረስቱ ስለሌለኝ ያለው ዲፓርትመንት ሂውማን ሪሶርስ ነው። ከዛ ደግሞ አካውንቲንግ አለ፣ ማርኬቲንግ አለ። አይቲ በእኛ ጊዜ አልነበረም። ከዛ ከነዛ ከዙት መምረጥ ነበረብኝ። ሂውማን ሪሶርስም ባይ ዘ ወይ ወጥቷል። 6 ተማሪ ምናምን ብቻ ነበር የተመዘገበው እና እሱም ቀረና 3 ኮርስ ነበረ የሚሰጠው ዩኒቲ ማለት ነው በሰዓቱ። ማርኬቲንግ፣ አካውንቲንግ፣ ነርሲንግ ማለት ነው። ከነዛ መሀል አካውንቲንግ ወንድሜ ምናምን አካውንቲንግ ግቢ ምናምን ነገር አለኝ። እኔ ደግሞ እኔ እንትኑን ፕሮፌሽኑን እያቃለልኩት ምናምን ሳይሆን በቃ አካውንቲንግ መግባት አልፈለኩም። ስለ ሁለቱም ስለ ማርኬቲንግ ጤና ብቻ መግባት እንደማልፈልግ አውቃለሁ። ስለ ማርኬቲንግም ስለ አካውንቲንግ ምንም አይነት እንትን የለኝም ሀሳብ ወይ እንደዚህ ናቸው ብሎ የመናገር እንትን አልነበረኝም። ሰርች ሳደርግ ማርኬቲንግ በጣም ብዙ ዘርፍ አለው ማለት ስላችሁ በጣም ብዙ እየተማረው ነው። እና ደግሞ አንድ ዘርፍ ብቻ አይደለም። የኮሚሽን ስራ ልትሰሩ ትችላላችሁ። ሴልስ ፕሮሞሽን አለው፣ የራሳችሁን ብራንድ በቃ። እና ታላቅ ወንድሜ በቃ አካውንቲንግ ነው መግባት ያለብሽ ምናምን ነገር አለኝ። ከዛ አካውንቲንግ በቃ እና ደግሞ ያኔ የዲፕሎማ ምዝገባ አልተጀመረም ነበረ ቶሎ ወደዚህ ስመጣ ማለት ነው። ከዛ ከአንድ ሳምንት በኋላ ምናምን መቀበል የጀመረው ዩኒቲ ሬጅስተር ማለት ነው። ከዛ እሺ ምናምን ነገር አልኩት ማለት እምቢ ማለት አልችልም። በቃ አካውንቲንግ መግባት ያለብሽ ነው ያለው እሱ። ከዛ እኔ አሰብኩት እንደነገርኳችሁ አካውንቲንግ ሳስብ የሆነ በቃ እንጃ አላውቅም። እኔ የሆነ ሰው እየተማረ ያለውን ነገር መንካት ፈልጌ አይደለም። እና የራሴ ሀሳብ በቃ አካውንቲንግ በጣም የሚሰራበት ስራ ነው። አሁን ላይ የገባ ይመጣል። በቃ የሆነ ቁጭ ብዬ የሆነ ቦታ የምሰራበት ስራ አልፈልግም። እና በፊት ራሱ እና ደስጠይቀኝ አንድ ፕሮፌሽን እንዲኖረኝ አልፈልግም። ብዙ ስራ ምናምን ነገር እል ነበረ በፊት ማለት ነው። ብዙ አይነት ስራ ሰራለሁኝ፣ ቁጭ አልልም። በጣም ብዙ አይነት ዘርፍ ምናምን ነገር የምል ሰው ነኝ። ከዛ በቃ ስለ ማርኬቲንግ በቃ ሰርች አልኩኝ ጉግል ላይ ምናምን። ከዛ ጉግል ላይ ሰርች አልኩ ምናምን ነገር ፕሮሞሽን ልትሰሩ ትችላላችሁ። አሁን ላይ ዳፎች አሉ ማለት ከሰው ጋር ኮኔክሽን ካላችሁ ምናምን በጣም የሚሰራበት ስራ ነው አሁን ማርኬቲንግ ማለት ነው። ብዙ ሰው እንደሚማረው የሆነ ቀላል ትምህርት ምናምን ቢሆንም ሳይኮሎጂ ነው። በጣም ደስ የሚል ትምህርት ነው። ገባሁኝ ማለት ነው። ገባሁኝ ከአንድ ወር ምናምን በኋላ ወንድሜ ራሱ ያወቀው እና ምን አለ ባጭሩ ስነግራችሁ ምንም አላለም ማለት በቃ ከፈለግሽው ተማሪ ምናምን ነገር አለኝ። እኔ እኮ የሚሻልሽ እሱ ነው ብዬ ነው ምናምን ነገር ከአንቺ ሀሳብ አይበልጥም ምናምን አለኝ። ስነገሩ ቀለል ያለኝ ባጭሩ ማለት ነው። አሁን 2018 ላይ እንገኛለን። ዲፕሎማ እንግዲህ 2 ዓመት የሚፈጀው ታህሳስ 11 ነበር ትመረቃላችሁ የተባልነው፣ ግን እስካሁን እየተመረቀን አይደለም። እንዲሁም ደግሞ አንድ ወር ተጨምሮብናል ማለት ነው። በአጭሩ አንድ ወር ተጨምሮብናል። ትሬኒንግ ውሰዱ ለሲዩሲ ተብሎናል። አይ ቲንክ ስለ ዲፕሎማ እውቀት ካላችሁና ሲዩሲ በደንብ ታውቃላችሁ። ልክ እንደ ኤግዚት ኤግዛም ነው፣ ግን ምርጫ ብቻ አይደለም። በጣም ብዙ ነገር አለ። ካልኩሌሽን አለው፣ ኤሎ አለው፣ ሽምደድ አለው። በቃ 9 ፔጅ ምናምን ነው የኛ በጭንቅላታችሁ ይዛችሁ አንድ እና ደግሞ አንድ ተማሪ ከሲዩሲ
አይሚን ግማሽ ምርጫውን 80 ምርጫ አለ። ከ44 በላይ ካመጣችሁ ታልፋላችሁ ይባላል። ሀሳቡ የለኝም ግን እንትን ላይ እነዚህ ታስኮች ወይ ደግሞ ፕሮጀክቶች ምናምን ነገር 100% ነው ማምጣት ያለባችሁ እና ብቻ ይህንን ይመስላል። እና ከአንድ ወር በኋላ አይገስ ይመስለኛል ከአንድ ወር በኋላ የትምህርት ቤቱን ወስደን እንደ እግዚአብሔር ፍቃድ አልፈን የመንግስቱን ሲዮ ሲንፈተንና የዲፕሎማ ወረቀት ይኖረናል ማለት ነው። እና አሁን አዲስ ስራ አግኝቻለሁኝ ወደ አጠቃላይ አሁን ወዳለሁበት ሁኔታ ስመጣላችሁ ማለት ነው። እና በቃ ልነግራችሁ የምፈልገው 12ኛ ክፍል አሁንማ በቃ እኮ ሁሉም ተማሪ እየወደቀ ነው ማለት ይችላል። ግን ምንም ነገር አይሰማችሁ። እኔ በሰዓቱ 12ኛ ክፍል ስወድቅ ምናምን ነገር ምንም አማራጭ ያለኝ አይመስለኝም ነበረ። ምን እንደማደርግ በጣም ግራ ይገባኝ ነበረ ምናምን ነገር ግን እግዚአብሔር የሆነ መንገድ ያዘጋጅላችኋል። መንግስትም ቢሆን አሁን በቃ ከዲግሪ ዲፕሎማ የሚማረው ተማሪ ራሱ ዩኒቲ አሁን በአሁኑ ራሱ በጣም ብዙ ተማሪ ነው የገባው ማለት ነው። ብቻ ምንም ነገር አይጭነቃችሁም። ያው ያለውን እድል እየተጠቀማችሁ እኔም በቃ ያለውን እድል እየተጠቀማችሁ ሶሻል ሚዲያ ተጠቀሙ። ዩቲዩብ የጀመራችሁ ሰዎች ደግሞ በደንብ ጀምሩ። እኔም ጀማሪ ነኝ እና አብረን ሀሳባችንን ሼር እያደረግን እናድጋለን ለማለት ነው የቪዲዮ የሚያተኩረው። እና ስራ ጀምራለሁ ብያችሁ ነበረ እና ከዚህ በፊት ስነግራችሁ ማለት የመጀመሪያ ስራ ሳይሆን ያው አፓረንት ዲፕሎማ ስትማሩ በየሌቭሉ አንዳንድ ወር አፓረንት ይኖራችኋል። ሶ ማይ እንትን የመጀመሪያው አፓረንት ፕሮሞሽን ላይ ነበር የሚያተኩረው ነው። በራሳችን ድርሰት ጽፈን ምናምን ነበር ፕሮሞሽን የሰራ ነው። እና ስለ ፕሮሞሽን በጣም ትልቅ ነገር ነበር ማስበው ነው። በጣም ስትራግል አድርጌ ነበረ ድርሰቱን ለመጻፍ ምናምን ግን አልፌዋለሁ። ጥሩ ነበረ። ከዛ ደግሞ ሌቭል 3 ላይ ስንገባ አፓረንት የወጣንበት ቦታ ዌብሳይት መሸጥ ነበር፣ ትምህርት ቤቶችን ምናምን ነገር ማነጋገር። በሱ ብር ተከፍሎ ነበረ። ይሄኛው ቋሚ ነው ማለት ቋሚ ልክ በቃ በየወሩ መንዝል ነው። ኮሚሽንም አለው ተብለናል። እና ባጭሩ አይ ነው ሀሳቡ ቀጥታ ካልሄድላችሁ ያው ተረዱኝ። የመጀመሪያው ቪዲዮ ነው እያወራሁ ስቀርጽ ነው። የአሁኑ ሰኞ ዛሬ ቅዳሜ ነው። የአሁኑ ሰኞ ስራ ጀምራለሁኝ እና በቃ አብረን ሀሳባችንን ሼር እያደረግን ብሎግ እየሰራን ምክርም ከሆነ በቃ እርስ በርስ እየተጋገዝን እናድጋለን። እንዲሁም ደግሞ ዩቲዩብ መጀመር የምትፈልጉ ሰዎች ወይ ደግሞ አካውንቱ ከፍታችሁ ቁጭ ላላችሁ ሰዎች አይኖ እኔም እየጀመርኩ ነው። በጣም ብዙ ደረጃ ደርሼ አይደለም ግን ኮሜንት ስር አካውንታችሁን አስቀምጡልኝ እና እርስ በርስ ሰፖርት ሰብስክራይብ እየተደራረግን አብረን እናድጋለን እና እወዳችኋለሁ። የቪዲዮ ይሄንን ይመስላል እና አይገስ ይሄ ቪዲዮ ነገ ፖስተዋለሁኝ እሁድ ማለት ነው። እና ቀጣይ እሁድ ደግሞ በሌላ ርዕስ እንግዲህ እየፈለግንም ቢሆን ብሎግም ቢሆን እንግዲህ እንዴት ነው ቀጣይነት ያለውን ነገር ለመስራት እንሞክራለን። አሁን ስንት ሰብስክራይብ እንዳለኝ ታውቃላችሁ? 34 በጣም ሰብስክራይበር ነው ያለኝ። አሁን ሰብስክራይብ አድርጉ ይሄንን ቻናል። እወዳችኋለሁ እና ምንም ሳፈሩ ማድረግ የፈለጋችሁት ነገር እያደረጋችሁ እንትን በማን ነው በቃ ህይወታችሁን ቀጥሉ። እወዳችኋለሁ።